ከ140 ዓመታት በፊት ግንባታው የተጀመረ አንድ ግዙፍ ህንፃ አሁንም ድረስ አልተጠናቀቀም። በስፔን ባርሴሎና የሚገኘው ሳግራዳ ፋሚሊያ የተባለው ይህ ህንፃ ከግብፅ ፒራሚዶች ግንባታ በላይ ረጅም ጊዜ በመውሰድ በዓለማችን ታሪክ ትልቁ ያልተጠናቀቀ ህንፃ ሆኗል። የህንፃ ዋና ሰሪ መንገድ ላይ በአደጋ ሲጎዳ ሰዎች ድሃ መስሏቸው ሳይረዱት ቀርተው ህይወቱ አልፏል። በኋላ ደግሞ የህንፃው ዋና የፕላን ዲዛይኖች በእሳት ተቃጥለዋል። ለመሆኑ ይህ ከ140 ዓመታት በላይ የፈጀው ድንቅ ህንፃ ታሪኩና ምስጢሩ ምንድን ነው? ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በ1882 ዓመተ ምህረት የህንፃው የመጀመሪያ መሶብ መሬት ላይ ሲጣል የታሰበው ተራ የካቶሊክ ቤተ ክርስቲያን ለመስራት ነበር። ነገር ግን ከአንድ ዓመት በኋላ አንቶኒ ጋውዲ የተባለው ድንቅ ስፔናዊ አርኪቴክት ስራውን ሲረከበው ሁሉንም ነገር ቀየረው። ጋውዲ የተፈጥሮ ቅርጾችን ማለትም የዛፎችን፣ የዳመናዎችንና የቅጠሎችን ቅርጽ በመጠቀም ዓለም አይታው የማታውቀውን እጅግ አስደናቂ ጥበባዊ ህንፃ ዲዛይን አደረገ። ጋውዲ ሙሉ ህይወቱንና ሀብቱን ለዚህ ህንፃ ሰጠ። ሰዎች ግንባታው ለምን እንደሚዘጋጅ ሲጠይቁት የእኔ ደንበኛ ማለትም እግዚአብሔር አይቸኩልም በማለት ይመልስ ነበር። ጋውዲ ህንፃው በእሱ ዘመን እንደማያልቅ ያውቅ ነበር። ነገር ግን ለትውልድ የሚሻገር ታላቅ የሥነ ህንፃ ጥበብ ጥሎ ለማለፍ ሌሎችን አስደምሞ ስራውን ቀጠለ። በ1926 ዓመተ ምህረት ማለትም ግንባታው በጀመረ በ44ኛው ዓመት ላይ አሰቃቂ አደጋ ተከሰተ። አርኪቴክቱ አንቶኒ ጋውዲ በባርሴሎና መንገድ ላይ የተጓዘ ሳለ በድንገተኛ በከፍተኛ ፍጥነት በሚጓዝ የትራም ባቡር ተመታ። በወቅቱ ጋውዲ ለስራ ስለ ራሱ ሙሉ በሙሉ ስለረሳ የለበሰው ልብስ ያረጀና የተቀደደ ነበር። በዚህም ምክንያት መንገደኞችና የአካባቢው ታክሲ አሽከርካሪዎች እንደ ተራ ድሃ ገፍተውትና ትተውት አልፈዋል። በመጨረሻም ደጋግ ሰዎች ወደ ሆስፒታል ሲወስዱት ማንነቱ ሳይታወቅ ከ3 ቀናት በኋላ ህይወቱ አለፈ። ጋውዲ ሲሞት የህንፃው 25 በመቶ ብቻ ነበር ተሰርቶ ያለቀው። የከተማው ህዝብ ከተቀበረ በኋላ ነበር የሞተው ታላቁ አርኪቴክት ጋውዲ መሆኑን አውቆ በከፍተኛ ሐዘን የተዋጠው። የጋውዲ ሞት ብቻ አልነበረም ግንባታውን ያደናቀፈው። ከጋውዲ ሞት ከጥቂት ዓመታት በኋላ በስፔን የእርስ በእርስ ጦርነት ተነሳ። አማጽያኑ የጋውዲን ቢሮ በመስበር እሱ በእጁ የሳላቸውን ዋና ዋና ፕላኖችንና ባለስሪዲ የሸክላ ሞዴሎችን ሙሉ በሙሉ በእሳት አቃጠሏቸው። ከጦርነቱ ማብቃት በኋላ የመጡት አርኪቴክቶች የጋውዲን የተቃጠሉ የሞዴል ቅሬቶች በመገጣጠምና በግምት ዲዛይኑን እንደገና ለመስራት ተገደዱ። በዘመናዊ ዘመን ደግሞ የስሪዲ ፕሪንቲንግ እና የኮምፒውተር ቴክኖሎጂዎችን በመጠቀም ግንባታው እንዲፈጥን ተደርጎ ስራው ቀጥሏል። ሳግራዳ ፋሚሊያ ሲጠናቀቅ 18 ግዙፍ ማማዎች ይኖሩታል። ማዕከላዊ ማማ 172.5 ሜትር ከፍታ የሚኖረው ሲሆን አውሮፓ ውስጥ ረጅሙ የቤተ ክርስቲያን ማማ ይሆናል። ጋውዲ ህንፃው ከተፈጥሮ ተራራ በላይ ከፍ ሊል አይገባም በማለት ከባርሴሎና ሞንትጁክ ተራራ በ1 ሜትር አናሳ አድርጎ ነው የለካው። የህንፃው የውስጥ ክፍል የዛፍ ቅርጽ ያላቸው ሞገዶች የተሸከሙ ሲሆን በውስጡ የሚያልፈው የተፈጥሮ ብርሃን እንደ ደን ተክሎች የሚያብረቀርቅ ቀለም ይፈጥራል። ይህ አሰራር ህንፃ ውስጥ የሚገባ ሰው በተፈጥሮ ደን ውስጥ ያለ ያህል ስሜት እንዲሰማው ተደርጎ የተሰራ ነው። የዚህ ታላቅ ህንፃ ግንባታ ወጪ በስፔን መንግስት ወይም በቫቲካን በጀት የሚሸፈን አይደለም። የህንፃው ግንባታ ሙሉ በሙሉ የሚካሄደው ከዓለም ዙሪያ በሚመጡ ጎብኚዎች የመግቢያ ትኬት ሽያጭ እና በበጎ አድራጊዎች በሚደረግ የገንዘብ እርዳታ ብቻ ነው። ይህም ህንፃው የህዝብና የታሪክ ውርስ ሆኖ እንዲቀጥል አድርጎታል። አሁን ላይ በዘመናዊው የኢንጂነሪንግ ቴክኖሎጂዎች ታግዞ የሥራው ትልቁ ክፍል የተጠናቀቀ ሲሆን በመጨረሻ ምዕራፍ ላይ ይገኛል። ከ140 ዓመታት በላይ የተጠበቀው ይህ አስደናቂ ፕሮጀክት ሙሉ በሙሉ ተጠናቆ ለዓለም ህዝብ ክፍት እንደሚሆን ይጠበቃል። የሚገርመው ነገር የሳግራዳ ፋሚሊያ ግንባታ እያንዳንዱ ዝርዝር ክፍል የራሱ የሆነ የሀሳብና የጂኦሜትሪ ምስጢር አለው። ጋውዲ በህንፃው ውጫዊ አካል ላይ የተቀረጹትን ምስሎችንና ምልክቶችን ያሳረፈበት መንገድ አሁንም ድረስ በዘመናዊ አርኪቴክቶች ዘንድ ትልቅ ምስጢር ሆኖ የሚመረመርበትና ጥበብን ለማወቅ ጥናት የሚደረግበት ድንቅ ስራ ነው። ይህንን ህንፃ በአካል የመጎብኘት ፍላጎት ካላችሁ ሀሳባችሁን በኮሜንት አካፍሉኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ላይክ በማድረግ ለሌሎች ሼር አድርጉት። ለቀጣይ ገራሚ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።